ይገርምሻል በልጅነቴ በጣም በጥባጭ ነበርኩኝ። ለዚህ ነው አሉ አባቴ አሸብር ብሎ ያወጣልኝ። እኔ እኮ ደስ ይላይ እኛ ሰካረሙ ሰውዬ በእኛ በር ሲያልፉ አሸብር እያሉ ሲጠሩ ቀልድ መስሎኝ ነበር። እውነታቸው የሰላም እናትና ሰላም ዛሬ እርቅ አውርደዋል። እናትና ልጅነት ፍቅራቸው ተመልሷል። ሰላም ጤና ይስጥልኝ። እንደምናችሁ የመክሊት ዩቱብ ተከታታዮች፣ ዛሬ ኖላዊ ክፍል 14 ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰላምዬ መጣሽ እንዴ? ምን ትላለች እናትየዋ። ሰላም ደግሞ በቁጣ በሚመስል ድምፅ ምን ነው በዛው ትቀራለች ብለሽ አስበሽ ነበር እንዴ ብላ ለእናቷ እየመለሰችላት ነው። እናቷ በጣም ለእሷ ጊዜ ባለመስጠቷ በጣም ሰላም ውስጧ ተጎድቷል። በጣም አዝናለች። ይቅርታ ተጠያይቀው እናትየው እግሯ የሰላም እግር ስር ወድቀው ይቅርታ ልጄ በድዬሻለሁ፣ ጊዜ አልሰጠውሽም እና ይቅር በይኝ ብለው እግሯ ላይ ወድቀው ይቅርታ ተጠያይቀው በሀኒ ፍቅር እንደተያዘ እየነገረው ነው። እዚህ ጋር ካነገርከኝ ምንድን ነው የሆንከው ብሎ ሲያስጨንቀው በእሷ ፍቅር ተይዣለሁ፣ ግን የእሷ ፍቅሬን ነግሬ ከማጣት እህትነቷ ይሻለኛል እና ይቅርብኝ ብሎ እንደገና ደግሞ ወደ ራሱ እየተመለሰ ነው። ሰላምም ቁርስ ደርሷል ተብላ ተቀስቅሳ ስትመጣ ቁርስም አልደረሰም። እስቲ እኔ ላቀራርብ ስትል እናትየው እኔ አቀራርባለሁ እናቴ ቁጭ በይ ብላ ቁርስ ልታቀራርብ ብድግ ብላለች። እና ምናሴና እናትየው ምክሬን ስለሰማሽ ሰላም ስለሆናችሁ በጣም ደስ ብሎኛል ብሎ ቤቱ ሰላም ስለሆነ ደስ ብሏቸዋል። አሴር አና አባት ጋር መጥቶ አና ግን ፍቅረኛ አላት እንዴ ብሎ እያፈረ ይጠይቃቸዋል። ምን ነው ምንድን ፈልገ ነው ለምን ማወቅ ፈለክ ልጄ ሲሉት አይ ይችን የመሰለሽ ቆንጆ ብዬ ነው ይላቸዋል። አዎ ሁለት ልጅና ባላላት ይሉታል። እሱም እንደ መሸማቀቅ ነገር ብለው እሺ አይ ዝም ብዬ ነው አላቸው። በጣም ደነገጠ። ግን አይ እኔ ዝም ብዬ ነው እየቀለድኩ ነው ይላሉ አባትየው። አይ ችግር የለውም እኔ ለማወቅ ብዬ ነው ብሎ እሱ ግን የውስጡን በውስጡ ይዞ ነው እያወራ ያለው። ፍቅር ይዞታል፣ ከሷ ካኒቾ ፍቅር ይዞታል። እና እዚህ ጋር ደግሞ የነሰላም ሀያት ወደ ልጃቸው ይደውላሉ። እንዴት ነሽ ልጄ እንዴት ነሽ ብሎ ስለጠፋችሁ ልጃቸው እንደ አዲስ አንስተው እያወሩ ነው። ጥፍት አልሽብኝ እኮ ልጄ ይላሉ እናትየው። አይ ጥፍት ያልኩብሽ እኮ እናቴ ግን ሰሞኑ እኮ ኢትዮጵያ አልነበርኩም፣ ለስራ ውጪ እንደነበርኩ ነግሬሽ ነበር። አይንሽስ እንዴት ነሽ ባባባላሉ። እና ተይ እንጂ ልጄ እኔ እኮ ያሴትን ፎቶግራፍ ይዘሽ ነበረ ስታለቅሲ እኔ ነው የረሳሽኝ። አይ ሰሞኑ እኮ በህልሜ እየመጣች እናቴ እያለች እያስጨነቀችኝ ነበር። እንደውም 2 ቀን 3 ቀን ሰላም ነኝ ይባባላሉ። እሳቸውም ባለፈው ትንሽ ሆና የነበራት እንክብካቤ የነበራት ፍቅር እያስታወሱ ሁለቱም በጣም በማዘን ውስጥ እያወሩ ነው። ምናሴ ከትምህርት ቤት ሲመጣ አንቺሆዬ የሆነ ነገር ላማክርሽ ይላታል። ምንድን ነው ምናምን ይላታል። ታውቂያለሽ እኛ ሁል ጊዜ ከትምህርት ቤት ሲዘጋ ወደ ፈለግንበት ሀገር ሄደን እንድንዝናና እናታችን ታደርጋለች እና ይሄንን ደግሞ እድል አንቺ ለአባትሽ እንድትጠቀሚበት ላድርግ ሲላት በፍጹም እኔ አልፈልግም ትላለች አና እሱም ደግሞ እኔ ያንን የባለፈውን መድገም አልፈልግም እባክሽን ተረጅኝ፣ እኔ ከፈለግሽ እንደ ብድር ይሁን ሲላት በፍጹም ከዚህ በኋላ ስለዚህ የምናወራ ከሆነ በፍጹም አልፈልግም እንጣላለን ብላ ተነስታ ትሄዳለች። አንቾ ሰላም እናት እስቲ አረፍ በይ እናውራ ብለው ቁጭ እንድትል እናት ያደርጓታል። አንድዬ እስከ ዛሬ እንደሰራሹ ነገር ምንም ነገር አመስግኜሽ አላቅም ይሏት። ኧረ እትዬ ምስጋና ለምን ያስፈልጋል? ስራዬን እኮ ነው የምሰራው ትላለች። ቢሆንም ግን ሰው በሰራው ልክ ማመስገን ትልቅነት ነው። እኔ ምስጋና አያስፈልገኝም፣ ስለምትከፍሉኝ እኮ ነው ምሰራው። እኔ በሌለውበት ሰዓት ለልጆቼ የነበረሽ እንክብካቤ ሰላምም ናሴም ነግረውኛል
በጣም ነው የማመሰግነው ስሏት፣ አይ እኔም አመሰግናለሁ ብለው ሁለቱም ምስጋና እየተሰጣጡ ነው። አካውንትሽን አስቀምጠሽልኝ ሂጂ ይሏታል። እና ቤትሽ ነው እንደ ቤትሽ እዩ ቤትሽ ነው እያሏት ነው። እና በጣም ደስ ይላል። እዚህ ቤት ያለው ፍቅር ተመልሷል። ዛሬ ሰላም መስሪያ ቤት ውላ እንድትመጣ እኔ ሄጄ ውዬ እመጣለሁ ብላ ውላ ከስራ ተመልሳለች። እና ውሎዋን እንዴት እንደሆነ ለምናሴ እየነገረችው ነው። እናትየውም በጣም ከባድ እንደሆነ ውሎ በጣም ደክሟት እንደመጣች ነግራቸዋለች። ምናሴም በጣም ከባድ ነው፣ ልጇን እኮ ለጠንቋይ ገብራ ነው ሀብታም የሆነችው እያሉ በጣም ሰራተኞቿ ስሟን እያጠፉ ነው ብላ ትነግረዋለች። እና አናታቸውን አንድ ነገር አንስተሽ አታያቸውም ነበር ይላታል። እኔም አስቤ ነበር፣ ግን አንድ እናት ከኋላ መጥተው ታያቸው፣ እሷም እኮ ይህን ነገር ታውቃለች ሲሉኝ ተውኳቸው፣ በጣም ከባድ ነው ብላ ውሎዋን እየነገረችው ነው። ያና አባትም አና ወደ ስራዋ ልትሄድ፣ አባቴ ወደ ስራ ሊሄድ ነው ሲሉ አና እስቲ ቁጭ በይ ይሏታል። አባቴ ደግሞ እኔ ስራ ሲሄድ ነው እንዴ ወደ ባርባር የሚለው እንዴ? እንዴት አይበለኝ፣ አሁን ወተሽ እኮ ለማታ ነው ማገኘሽ ይሏታል። እሺ ብላ ትቀመጣለች። እስቲ ምንድን ነው አባቴ ትላቸዋለች። እሳቸውም ኤልያስ ያልሹ ልጅ ደህና ነው ይሏታል። አዎ ደህና ነው፣ ምን ነው ጠየቀኝ? በጠይቅሽ ምን ችግር አለው ይሏታል። አይ ከስንት ጊዜ በኋላ ስለጠየቀኝ እኮ ነው አባ ትላለች። አይ ስልክም ስታወሩ እኮ አልሰማም፣ የፍቅር ግንኙነት የለንም ያልኩን አላመንከኝም አይደል አባ? እንደማትዋሽኝ እንኳን አውቃለሁ። ጥሩ ልጅ ከሆነ ብትቀርቢው ምን ችግር አለ ይሉታል። እንዴ ምን እያልከኝ ነው አባት? እኔ እኮ በዚህ ሰዓት ምንም እንደማልፈልግ ነግሬያለሁ አባቴ። እኔ በዚህ ሰዓት የሚያሳስበው ያንተ ጤና ብቻ ነው፣ ሌላው ነገር እኔ እደርስበታለሁ ትላለች። የኔ ህይወት ሌላ፣ ያንቺ ህይወት ሌላ፣ ሁሉም እኮ ጎኑ በጎን አድርጎ ማለፍ ይቻላል። አባዬ ለምን እንዲህ ትለኛለህ? እኔ በዚህ ሰዓት ምንም አልፈልግም ትላለች አንቺ። አባ ከዚህ በላይ እንደዚህ አይነት ነገር እንደተነሳብኝ አልፈልግም፣ እኔ እቀየምሃለሁ ትላለች። እኔ እኮ ያንቺ ህይወት ያሳስበኛል ይላሉ አባትየው። እኔን ብለሽ ቁመሽ ስትቀሪ ነው እንዴ እኔ ደስ የሚለኝ? እኔ ያንተ ደግነት ለመመለስ ቆሜ ካለብኝም ደስ እያለኝ ነው ቆሜ የምቀረው ትላለች። በይ ሰው የሚልሽን ስሚ ብለው አባትየው በጣም በማኩረፍ በቁጣ ተናግረዋቸዋል። እሷ አንቺም ወደ ስራዋ ሄዳለች። ሰላምና እናትየው ቅፍቅፍ ብለው ተኝተው ሰላም ቀስ ብላ ትነሳና እናትየው በመደንገጥ በስመ አብ ወወልድ ወመንፈስ ቅዱስ ምን ሆንሽ ነው ሲሏት፣ አይ ናፍቀሽኛል እኮ ትላለች። እንዴ አጠገብሽ እያለሁ ሲሏት፣ አጠገቤ እኮ እያለሽ እኮ በጣም ብዙ ጊዜ አጥቼሽ ነበር፣ ናፍቀሽኝ ነው። እኔ እኮ ሁሉም ነገር ስልችት ብሎኝ እኮ ለአባቴ ወደ መመለስ እያሰብኩ እያለሁ ነው አንቺን ያገኘሁሽ፣ ናፍቀሽኛል እኮ። እኔ አንቺ ስለማትፈልጊ ማንም ሰው የሚያገኘኝ አይመስለኝም ነበር፣ ጓደኞቼ እንኳን እናገሽ ሲሉኝ ውሸት ነበር የሚመስለኝ በማለት ሰላም ያላትን የውስጧን ነገር በጣም እየነገረቻት ነው ለእናቷ። እናትየውም በጸጸት እየሰሙ ነው ያሉት። አንቺ ሀሴት እያልሽ እኔን ችላ ስትይኝ እኔን ራሴ እኮ ችላ እያልኩኝ ነበር፣ ትምህርቴን አቋረጥኩኝ፣ ብዙ ነገር ሆንኩኝ። እኔ እኮ አንቺን ሰድቤስ እንደወጣው እኮ ውስጥ ይደማል። የምሰድብሽ ከፍ ዝቅ ማደርግሽ ስለማልወድሽ ሳይሆን አንቺ ችላ ስለምትይኝ እኮ ስለምታናድጅ ብቻ ነው እያለ ሰላም ያለውን ነገር እያወሩ ነው። እንዴት አድርጌን ያለፈው ጊዜ እኮ እንዴት ነው የምመልስልሽ? የዛሬ 16 ዓመታት ሙሉ እንደዚህ አይነት እንቅልፍ ተኝቼ አላቅም እያለች በጣም ደስታዋን እየነገረቻት ነው ለእናቷ። ሰላምም በጣም ደስ የሚል ጊዜ እያሳለፉ ነው። ሰላምዬ ነይ ልቀፍሽ ትላለች። ደስ ይለኛል ብሎ ተቃቅፈው ይተኛሉ። አሴር ከጓደኛው ጋር ተደብቀው አንቾን ለማየት መጣች እያሉ ተደብቆ እያዩዋት ነው። እረ ማንም አይታየኝም ይለዋል። አንተ ውር ነው እንዴ?
አትታይም እንዴ ይለዋል። አንቾ እያለፈች ነው እንዴ እሷ ሰው ናት እንዴ በማለት ጓደኛው እኔ እኮ መልአክ መስላኝ ነው እሷ ላይ ነው እንደ ፍቅር የያዘ ይለዋል። አታምርም ብቻ በማለት እሱም በመደነቅ እያያት ነው። እረ እንዳታይ ወደ ውስጥ ገባ በል እየተባባሉ ሁለቱ ተደብቆ ሀናን እያዩ እየተከታተሏት ነው። እና ነስቲ ቁጭ በይ ትላታለች። ቲቪ ቁጭ ብዬ ማየት እችላለሁ ሰላምዬ ስትላት፣ አዎ ስራዬን ጨርሻለሁ ቁጭ ብለሽ ትላታለች። ሰላምዬ ትላታለች፣ እኔ የምልሽ ለምን ወጣ ብለን ሻይ ቡና ብለን አንመጣም ትላታለች። በቃ እሺ መተው ግን እንዳያጡን ትላታለች። አይ ችግር የለም በቃ እንውጣ ተባብለው በቃ ልብስ ፈልግልኝ ትላታለች። ልብስ እያወጣችላት ያለ የተደፋውን ፎቶ አና ከፍታ ለማየት ስትል ሰላም በሩን ትከፍትባታለች። በቃ እንዲሁ እንውጣ በለበስነው ልብሳችን ብለው ወደ ካፌ ወጥተዋል። በሚቀጥለው በክፍል 15 እስከምንገናኝ ሰላማችሁ በያላችሁበት ብዝት ይበል። ስለተከታተላችሁኝ አመሰግናለሁ። ክበር